ፊቷን ነው አይደል እንደ ደፍ የሚያጽደው ገባ አይደለ ለኔ መልካም ነገር አድርጋልኝ ቢሆን ኖሮ ልረሳላት ምናምን እችል ነበር ለመጠቀም ነው ይቅርታ ጠይቅሻት ትጠቀሚባት ስለፈለግሽ ገባሽ አንቺ ላለበት ገንዘብ ማረክ ከቻልክ በጣም ብልህ ነው አንተ ገባ አልጎዳሁትም ግን ደግሞ ገንዘብ ያደረኳት ተጠቀምኩት ምን ማለት ነው ሲጀመር ደግሞ ከዛ ባለ ነው የሞከረችው እኔ ግን አንዳሽ ጉዳት አላደረስኩባትም እሷ ላይ ሰው አደረሰች ከዚህ በላይ እንድትጎጃታለሽ ገባሽ አልጎዳችሽ ለምሳሌ ይቅርታ ጠየቀቻት ገባህ ይቅርታ ሰላም ያገሬ ልጆች ብርቅዬ እንስሳዎች እንዴት ናችሁ አላችሁ አለን እኛም አለን ስግደት ራሳችን ብቻ ግጥም አድርጎ ይዘውን እኛ አለን እንዴት ናችሁ እናንተ ደህና ናችሁ አለን ጠላትን ገንዘብ ማድረግ ከቻልክ ጥሩ ነው ሸክዬ ሩታዬ የኔ ቅመም እንዴት እኮ ጣል እንደምታረቂ ቅመምሽን ጣል ታረቂሽ ደግሞ ንግግር እኮ ማለት ነው ውሃ የሚያነሳው ያንቺ እኮ ነው እንዴ ውሃ የሚያነሳው ዳኒ ሩታን በጣም ነው መከጅላት አትበላትም ግን ደስ የሚለው ነገር በጣም አብርሃም ከሩታ ከሄርሜላ ጋር ጥርቅ ብሎ ቢሄድላ አንተ ምንድነው ቢዩ ከሩታ ጋር አለ ብትሄድ አብረ ብትቆም ያምርባል እኔ ሳስበው ዳኒ ነው ሴት ሩታ ነው ሴት የማያገባክ ውስጥ ዮንክ ኮንደብ ነገር ነው ዳንኤል ምን ንገር ያተን አልተውም ቪዲዮ ለቀል ሁሉ ተጠለቅ የሚለው እሱ ነገር ብቻ ነው ልክ ናችሁ ትላለህ ማነካ አንተ ደግሞ ዲ የምትባልን ቆራሪት መች ልኩ ናችሁ ታውቃላችሁ የአብርሃም ቤተሰብ እናንተ ሁሉ ጊዜ ጻድቅ የአብርሃም ቤተሰብ ከኤፍሬም ውጭ ሁሉ ጊዜ ጻድቅ ሁሉ ጊዜ የምትኮንኑት ሩታን የምትወነጅሉት ሩታን የምትሰድቡት ሩታን ለማሰደብ የምትፈልጉ ሩታ ግን ማንም አይሰድባትም የኔማ ቤት ቀን በቀን ውበትሽ እየጨመረ ነው የመጣው ደግሞ አንቺ ነሽ ወለድሽው እኛ ነን እኛ እኮ ግራ ገባን ሞዴል ይሆንሽው አንቺ ሸንቃጣውን ሻንጂ እኛ እኮ የመስቀልን ስራ አከልኩ ጠላም ይቀቅሉበት እንዴ በጣም ነው የከጀልኩ ዳኒ አትበላትም ግን አበላትም ስለ በምክንያት ነው አንተ ውሻ አንተ ጉርድ በርሜል እስቲ የራስን ላይፍ ኑር ዳኒ ውጣ ከሰው ኩሽና ውስጥ ምን ትሰራለህ ቢያችሁ እሷ ገንዘባችሁ እሷን አምጣታችሁ ካልደቀናችሁ ማንም አያይላችሁ ደግሞ በቀደም ደስ ያለኝ በሄርሜላ ቤት የተለቀቀው ዩቲዩብ ወርዶ አብርሃምና ፍቅር የሰሩት 16000 ምናምን የሷ 8000 ቢዩ እላችኋለሁ ዳንኤል ማነካ አንተ እንቁራሩት የአብርሃም ወንድም ነኝ ብሎ የመጣው ሰውዬ ማነው ስሙ ዴብ ዳኒና ዴብ አንድ ናቸው ስም ጠፍቶብኝ እኔ እንደዚህ አይነት መጥፎ ሰው ስም አያዘልኝ ይቅርታ አድርጉልኝና ጥሩ እንዳሩት አይነት ጠቅ ስትናገር ውሃ የሚያነሳ ንግግር ዛሬ ማን ሞቶ ሄርሜላም ይቅርታ ባረግልም አለመድገበ በምን እርግጠኛ ነኝ አለ አንቺ ተመለሽተሽ ያለ መምጣትሽ ሄርሜላዬ በምን እርግጠኛ ነሽ እንደው ዝም ብዬ እዚህ ስላስገባሽ ብዬ ነው የለሽበትም ላስገባሽ ብዬ ነው ንግግር ስትናገር የሚያምርባት ሩታ ስትለብስ የሚያምርባት ሩታ ስታመናጭቃችሁ የሚያምርባት ሩታ ውሃ ያነሳል ሁሉም ነገር ውሃ ያነሳል ሁሉም ነገሯ ውሃ ያነሳል ሁሉም ነገሯ ቫይራል ይወጣል እንትናም እንደዚህ እንደሽኳ ጣፋጭ ነው ማለት ነው ዳኒ እንደው በቃ ከስሩ አልወጣም ማለት አትፈልግም ልጅቷ ተፋታል እሷም ፈልገው አብርሃምን ነው ይሄ ልጋጋሙ ሰውዬ ነው ሩታ የምትፈልገው ለዚህ አትፈልግም ውጣ አንጨረጨረ አይደል አንጨረጨረ በጣም
እናንተ ቪዲዮ ሰርታችሁ የእሷ ድምፅ ነው ተቆራርጦ ቲክቶክ ላይ የምናየው የእሷ ነው። በቃ ቫይራል ይወጣ። እናንተ እኮ ከምንም ሰው አይቆጥራችሁ። ልክ ነው ልክ አይደለም። ልኩ ናችሁ ታውቃላችሁ። እናንተ መቼም ልኩ ናችሁ አታውቁም። እኛም ከእናንተ ጋር ልክ ሳንሆን እያበደን ነው። እንዳበደ ውሻ ያለን እንሮጣለን እናንተ ጋር። ለዚህ ልኩ ናችሁም አታውቁም። ጥሩ ስራም ሰርታችሁ አታውቁም። ስነ ምግባርም የላችሁ። ምን ልንገራችሁ ብዬ ነው እኔ ከሰማችሁ። ለዚህ ስትናገር ውሃ የሚያነሳው ሩታ፣ ስታመናጭቃችሁ የሚያምርባት ሩታ፣ ስትሰድባችሁ መጎስ ያላት ሩታ ናት። አንተ ጠላለ ጉርድ በርሜል እንዶ ካሜራ ላይ ትንሽ ቁመት ጨመረ እንጂ በአካል ብትገኝ በስማሙል ሚስማር ነው። 7 ቁጥር ሚስማር ትሆናለህ። ዳኒ ልንገር ብዬ ነው። ለዚህ ኤፍሬም እና ሩታ በዚሁ ቀጥሉበት። እንደው ቀጥል እያደረጋችሁልን ደግሞ ስትመጡ ዝንጥ ብላችሁ ነው። ሴክሲ ሆነችባ። አትፈልግም ዳንኤል መጀመሪያም ብላለች አትፈልግም። አንተ ድንገት ከሷ ጋር ሆነ ህይወትን ለመቀየር እንደ አብርሃም አስበህ ሆነ ተሳስተሃል። እሷ የልጅ እናት ናት፣ ባለ ትዳር ናት። ከጅላት ሆነ ድንገት እንደው አብርሃምና ኤርሜላን ልጥፍ ልታረግ የፈለግከው አንተ ሩታን ተመኝተህ ስለሆነ አትበላም ስል በምክንያት ነው። ለዚህ ውጣ ከዚህ ላይ ልንገር ብዬ ነው። እኔ ልንገር ብዬ ነው። መቼም ልክ ሆናችሁ ስለማታውቁ ልንገራችሁ ብዬ ነው። ልክ ነው ታዲያ፣ ይሄ ልክ ነው ታዲያ ትላለህ። ዴቭ አንተ ቪዲዮ ይዘህ መተህ እንደዚህ አድርገሻል፣ እንደዚህ ብለሻል፣ እንደዚህ ፍልጠሻል፣ እንደዚህ ያራምደሻል ከምትል ከዚህ ወት ብትውላስ አንተ ትልቅ አይደለ? እነሱ ይዝናኑ። አንተ እኮ ወደ መሬት ሊነካ ደርሷል ቦርጭ። እንደኛ ሸንቃጣ እንደዚህ ብትሆን አታስቀምጠንም። አይዞሽ አስቴር አይዞሽ፣ ተረጋጊ። ዛሬ ብዙ ነው የተናገርኩት። እንደኛ ሸንቃጣ እንደኛ ደግሞ ቆንጆዬ ብትሆን አታስቀምጠንም። አንተ ሚስማር ብላችሁ ልጅቷ ላይ ልበሏን እንዴ! በጣም ቆንጆ ሆነችባችሁ። አሩታ አትበልባትም። እየተመኛችሁ ትቀራለች እንጂ አትበሉ። እሷ የምትፈልጉ አብርሃምን ብቻ ነው። ይቅርታ ዴብን ፈልጋት ሆነ አትፈልግም። ይቅርታ ወጣ ከህይወቷ አትጨቅጭቃት። እየመጣ አካውንቴ ዲዩት ኮፕሊክ ያርጋችሁ እነሱ እንዳያዩት አርጉ። ይሄ ቪዲዮ አዎ አትፈልጋችሁ። እሷ የምትፈልገው አብርሃምን ለምን 30 ወለዳት እንገራችሁ ብዬ ነው። ይቅርታ